ከፈር ጉዳቱ ማካፍሎካ ይሄን ቃል አንብበን ጸልያለሁ። እግዚአብሔርን መፍራት ወደ ሕይወት ይመራል። የሚፈራው ጠግቦ ይኖራል። ክፉ ነገር አያገኘውም። ይደግማሉ። እግዚአብሔርን መፍራት ወደ ሕይወት ይመራል። የሚፈራው ጠግቦ ይኖራል። ክፉ ነገር አያገኘውም። ሃሌሉያ። እግዚአብሔርን መፍራት ሌላው አለመፍራት በምን ይሰብካል? ሰው ሰውን ይፈራል። ሰው ሁኔታን ይፈራል። ሰው ሞትን ይፈራል። ሰው በሽታን ይፈራል። ሰው ጠላትን ይፈራል። ሰው አስቸጋሪ ሁኔታ ይፈራል። ሰው ረሃብን ይፈራል። ሰው ማጣትን ይፈራል። ምንድነው እየፈራ የጨረስከው? ይሄ ዓመት ምንድነው? ይሄ ዓመት ሙሉ ዓመቱን ሙሉ እየፈራችሁ የጨረሳችሁ ጉዳይ ምንድነው? እንድትፈሩ ያደረገው ጉዳይ ምንድነው? በሽታ ነው። ዛሬ ማታ በረካሪ በሽታ ሳይሆን እግዚአብሔርን ፍራ። እግዚአብሔርን በመፍራት ውስጥ ያለው በረከት አንደኛ ወደ ሕይወት ይመራል። አያት እግዚአብሔርን ከፈራን በሽታ አንተን ሊገላችሁ፣ ሞት ራሱ ሊገላችሁ። ለምን? እግዚአብሔርን መፍራት ወደ ሕይወት ይመራል። ሶስት በረከት አለ። እግዚአብሔርን ስትፈራ 2018 ላይ ሶስት በረከት አገኛ። ያመነ ሰው ካለ አሜን ብሎ ይቀበላል። እስቲ ግን እግዚአብሔርን ይፈራሉ ወይ? ሃሌሉያ። ወደ ሕይወት ይመራል። ሁለተኛ ጠግቦ ይኖራል። 2018 በጣም ቆንጆ ገንዘብ ስላለ ሳይሆን ጥሩ ስላለ ሳይሆን ጥሩ የሚረዱ ሰዎች ስላሉ ሳይሆን ጥሩ ኢንቫይሮመንት፣ ጥሩ ሀብት፣ ጥሩ ቤት፣ ጥሩ መኪና፣ ጥሩ ሚስት፣ ጥሩ ባል፣ ጥሩ ልጆች ስላሉ ሳይሆን እግዚአብሔርን ከፈራን 2018 የጥጋብ ዓመታችሁ ነው። የሰማ ሰው ካለ አሜን ብሎ ይቀበላል። ማንን መፍራት? 2018 ላይ ሰዎች አትፍራ። 2018 ላይ ኑሮን አትፍራ። 2018 ላይ በሽታን ችግርን አትፍራ። መልካም እግዚአብሔርን ፍራ። አያቱ ሰው 18 ላይ ስጋ አይገባም። መሳሪያ ነው የሚናገረው። መሳሪያ ኮምፓስ ጠጋብ ስለበላ አጠግብ ሰው እየበላ ይራባል። እኔ አንዳንድ ሆቴል ሲገባ ትላልቅ ሆቴል